እሺ አመሰግናለሁ። እንኳን ለዚህ ቀን አበቃዎት። እንኳን በዚህ ቀን ለመገናኘት በዚህ ፕሮግራም ላይ እኔም አመሰግናለሁ። የት ነው የሚኖሩት? እስቲ ወሎን እንዴት ይገልጹታል? እሺ ወሎ እንግዲህ ተጥንት ጀምሮ ያለውን ብናገር ደስ ይለኛል። ወሎ የኢትዮጵያ አናት ናት ማለት እችላለሁ። ግን መነሻዋ ተኦሮሞ ነው። መነሻው ወሎ መነሻው ተኦሮሞ ነው። ዘራችንም ወሎ ነን። ምንጩ ግን ተባሊ ጎባ ነው። ወዲያው አራት ወንድማማቾች ነው ወዲያው የሰፈሩት ወሎ ላይ። አንደኛው ዋናው ትልቁ ወሬ ገለታ ይባላል። ትልቁ ወንድማቸው ነው። በሱ መሪነት ነው የመጡት። አንደኛው ወንድማቸው እሱ ወረህመኖ ላይ አረፈ። በስሙ ወረህመኖ ተባለ። አንደኛው ደግሞ ራያ ላይ ሄዶ አረፈ። አቀና ጠፍን። ከዛ ደግሞ አንዱ ሄደና ሲያበቃ እንትና ላይ በየምድር የሚባለው ላይ አቀና እና ወሎ ምንጩ ተዛ ሲሆን የማንኛውም ትልቅ ሰው የተባለ ተወሎ ነው መነሻው ምንጩ ማለት ነው። ይሄ ሲሆን የኔ አያቴ ሼህ ሁሴን ጅብሪል ይባላሉ። ዘራቸውም ያው በአባታቸውም በእናታቸውም የኦሮሞ ዘር ናቸው። ልገልጥልህ እፈልጋለሁ። እሳቸው ከ7 ዓመት ጀምሮ ፍርድ 7 ዓመት እድሜ ሆኗቸው ፍርድ ይፈርዱ ነበር። ሲፈርዱ እንደዚሁ ዝም ብለው እየሄዱ ሜዳም ቁጭ ብለው ነበር የሚፈርዱትና በዛን ጊዜ 83 ዓመት ይሆነዋል ያ ፍርድ የተፈረደ። እንዲህ በመጨረሻ ጊዜ ጅማ ላይ መልኩ ስልክክ ያለ ኢያሱን የሚመስል ንግግሩ ማርና ወተት ፊቱ የማይጨማደድ ጥላትና ወዳጁን በአንድ አይን የሚያይ ማን ጥላቱ ማን ወዳጁ እንደሆነ የማይለይ ልጅ ይወጣል። የዛን ጊዜ የኢትዮጵያ ሕዝብ ለ3 ዓመት ድረስ ችግር ላይ ይሆናል። ከ3 ዓመት በኋላ ሲመሩት የነበሩት ብዙን ጊዜ ሲመሩት የነበሩት ኢትዮጵያን ሰጥለጥ አድርገው ሲገዙ የነበሩት እነሱ ይጣሉታል። መጨረሻ ድል ያደርጋል። የድሉ መጨረሻ ወሎ መጨረሻ ላይ ያበቃል። ከዛ በኋላ ኢትዮጵያን በአንድነት አድርጎ ሁሉንም ህዝቦች ይገዛል። በዛን ጊዜ አገሯ አሁን ዶክተር አብይ አህመድ ብልጽግና የሚለውን ተናገሩ እንጂ ይሄ ብልጽግና የተባለው በዛን ጊዜ ነው። ሼህ ሁሴን ጅብሪል ናቸው። በዛን ጊዜ ትበለጽጋለች። የዛን ጊዜ ለመንግስታችሁ ታማኝ ሆኑ፣ ለመንግስታችሁ ታማኝ ሆኑ። ልጅ የሚወጣበት ስነ ምግባር ይዞ የሚወጣበት አባቱን የሚያከብር ልጅ ይፈጠራል። ስለዚህ ያችን ቀን የደረሰ ሰው የታደለ ነው ብለው ተናግረዋል። አሁን ይሄ ነገር ፍርዱ አሁን ነው። አሁን ታሉበት ቦታ ስንዝር ወዳም አይሄዱ ወዲህም አይሄዱ። ወደዛም ወደ ጉድጓዳቸውም ሄዶ መግባት አይችሉም። የሚገርም እንዴት ነው? ወደ ጉድጓዳቸውም ሄዶ መግባት አይችሉም። ወዲህም ማለፍ አይችሉም። በመሃል እዛ ይቀራሉ። ሁሉም እጁን ሰጥቶ በአንድነቱ በደህንነቱ ይቀመጣል ብለው ቀደም ተናግረዋል። አሁን በዚህ ዝግጅት ላይ ያየሁት ምንድን ነው? እነዚህ እናቶቻችን እህቶቻችን የእናታቸውን የጣይቱን ስራ ተግባር ለማድረግ ወንዶቹም ደግሞ ወጣቶቹ የአባታቸውን የእናት ምኒልክን
ተሞክሮ ለመያዝ የሆነ ነገር ነው የያዙት። በጣም የሚያስመሰግን ነው። በዚህ ላይ ፍቅር ያመጣል። እነሱ መምጣታቸው በአንድ ጎን ደግሞ አንድነትን ብሔር ብሔረሰብ የሚለብለው ቀርቶ አሁን አንድ ሆኗል። ሃይማኖት አይለየው፣ ሁሉም ወንድም አማች በሚለው ነው አሁን ያለ። አጠቃላይ ሁሉም ፍቅሩ ሳይው ያለው ለኔ ተሚለው ለሱ የሚለው የሚበልጥ ለኔ ተምትለው ለህቴ የምትል ሆነው ቀድር ነው ሆነ ያየኋቸው። ይሄ እድል አናገኘውም። እስከ ዛሬ ያልነበረ ነው። ተዝህ ወዲህ አትሄድ ተዝህ ወዲህ እኔ ነው የሚባል የመጣበት ይሄ በ17 ዓመት ነው። በኃይለ ሥላሴ ያላየ ነው። በዛን ጊዜ ባጤ ምኒልክ ጊዜ መከላከያ የለም። መከላከያ በሌለበት ገበሬው በባዶ እግሩ ጫማ የሌለው የተበጣጠሰ ልብስ ለብሶ ነጠላውን ጋቢውን ለብሶ ነው በእግሩ አቀበ ቁልቁለቱን እየተዋጋ አገሩን ያስከበረ። በዛን ጊዜ ቄስ ቃልቻ አላለም። ታቦት ሳይቀር አብሮ የተዋጋበት ጊዜ ነው። የዛን ጊዜ እንደውም አሁን መሳሪያ ባለበት ሁሉ ነገር ባለበት ኢትዮጵያ መቸነፍ ቀርቶ ጭራሹን እንትን አትልም። ይሄንን ያሳየን ያቺ ፍርድ ስላለ ያቺ ፍርድ ለማድረስ ነው። ይቺ ደግሞ አትቀርም ነበር። ዶክተር አብይ አህመድ ሹመቱን ታውብኛላችሁ በፍጹም አይፈልጉት። በእርግጠኝነት የማይፈልጉት ለምን ነው? ጠቅላይ ሚኒስትር ሆነው እንደተሾሙ በማግስቱ እዛ አብዮት አደባባይ በዛን ጊዜ ፈንጂ ሲጣል ምን ለብሰው ነው የሄዱት? ቲሸርት አይደለም፣ ቲሸርት ለብሰው ነው የሄዱት። አንድ ሚኒስትር ጠቅላይ ሚኒስትር ተብሎ ሚኒስትር የተባለ ራሱ ሱፉን እንግላንድ ሱፉን እንደገጠመ በነጭ ሸሚዝ ለብሶ ከራባቱን ታንቆ ነው የሚሄድ እንጂ አንድ ሚኒስትር ያንን አድርጎ አይሄድም። መፈከስን ስለማይፈልግ። ሁለተኛ ሱዳን የሄደ ጊዜ አይታችሁ ተሆነ ጉርድ ሸሚዝ ፖሊስተር የመሰለች ሱሪ አድርገው ነው የሄዱት። እንግላንድ ሱፍ ጠፍቶ ነው፣ ነጭ ሸሚዝ ጠፍቶ ነው። መፈከስን አይፈልጉም። ምንድነው ይሄ? ለኛ ትምህርት ነው። በወገናችሁ ላይ አትፈከሱ፣ ለሀገራችሁ ተዋደቁ፣ ለወገናችሁ እዘኑ፣ ለወገናችሁ ተምሳሌ እንሁን ለማለት ትምህርት ነው። ይሄንን እንገንዘብ እስቲ ሁላችንም። ሁለተኛ የሰላም አምባሳደር እንሁን። የሃይማኖት ሰዎች፣ የሙያ ሰዎች ባለንበት ለሰላም አምባሳደር ለመንግስታችን ክብር መስጠት። መንግስቱን ያማ ይላል ቁርአናችን እኮ ነው የሚናገረው። መንግስታችሁን ታማችሁ እስላምነታችሁ ጎደሎ ነው የሚሆነው። ምክንያቱም መንግስት ተለለ ወሮ በላ ነው የሚበዛው፣ ገዳው ነው የሚበዛው። መንግስት ሲኖር ነው ያን የሚሆነው። ስለዚህ መንግስታችሁን አክብሩ። መንግስታችሁ ስታከብሩ ጥሩ ትኖራላችሁ። እናንተ ለመንግስታችሁ ጥሩ ስትሆኑ ነው ጥሩ የምትኖሩት ነው። ይሄንን እንያዘው። ወሬ አሉባልታ አናወራ። ዝም ብለን ለቤተ መንግስት አማካሪ እንዲሆን ነውና በየቦታ እያችሁ እንደው ቤተ መንግስት እንዲሆነ ይሄ እንዲሆነ የሚገርማችሁ የራሱን ጎረቤት የማያውቅ ሰው ገብቶ ይሄንን ሲፈተፍት ይውላል። ተዝህነት ታረም ነው እኔ የምለው።